ታሪካዊ እህታማቾች የሚወዳደሩበት ቀን አደረሳችሁ። ትንሽ ፕሮሰስ ላይ የሚጎለው ነገር አለ። ፔኛው አልበሰለም በደንብ ጨው ያንሰዋል። ዙኩኒው ቴስት የለውም እንጂ ለአመል ነው የገባው። ሚትቦል መሞከርሽ ግን ደስ ብሎናል። ኦቨርኦል ግን እንደ ፕሌት ስናየው ለመበላት ትንሽ ይቀረዋል። ኦቨርኦል ቆንጆ ነው የሰራሽው። አዲስ አበባ ላይ የሚቀምሰው አይነት ነው። ብዙ አልተለየብኝም። ኩኒን ባታስቀሪ ጥሩ ነበር፣ ግን ያለሽ ቅለት ደስ ይላል። በ13 ዓመትሽ እንደዚህ መስራት መቻልሽ ሰማለን። ኮንግራቹሌሽንስ። በጣም ያበደ ፕሌት ነው። ከፕሬዘንቴሽን እስከ ቴስት፣ ከቴክኒክ እስከ ኖሌጅ በጣም አሪፍ ነው። መልካም ወጣቷ አገልጋይ ዮናታን አክሊሉን ከሰሰች ተባለ። ሰላም ጤና ይስጥል እንደምናላችሁ፣ አቤል ደምላሽ ነኝ። ወደ ጉዳዩ በቅርቡ በመልካም ወጣት ፕሮግራም ላይ ተገኝታ ከአጋንንት እስራት ነፃ ከወጣች በኋላ ምስክርነቷን የሰጠችውና በሶስት ወንዶች በሚል ርዕስ ደግሞ በማርሲል ቲቪ ወርልድ ዋይድ ዩቲዩብ ቻናል ላይ የተለቀቀችው ወጣት ቃል ኪዳን እነሆ አገልጋይ ዮናታን አክሊሉን እየከሰሰች ትገኛለች። ይሄውም ደግሞ አገልጋይ ዮናታን አክሊሉ በሚያገለግልበት ጊዜ ከአጋንንት እስራት እንድትወጣ ጸልዮላት እንዲህ በምትመለከቱት መልኩ ከአጋንንት እስራት ነፃ ከወጣች በኋላ ነገር ግን ወደ ቄዋና መንደሯ ስትመለስ ደግሞ አገልጋይ ዮናታን አክሊሉ አጋንንት አላስወጣልኝም በሚል ተልካሻ ምክንያት ፍሬ አልባ ክስን ከሳለች። ይህ ክስ ደግሞ ተቀባይነት የሌለውና በሶስት ወንዶች የሚለው ደግሞ እንደ ርዕስ ከንግግር ላይ የተወሰደ እንጂ በሶስት ወንዶች ተደፍራለች እንዳልተባለና ተደፍራለች ተብያለሁ እያለች ደግሞ የጥላቻ ንግግርን በማስፋፋት የማይገናኝ የክስ አጀንዳዎችን በማስፋፋት ላይ ትገኛለች። ወጣቷን በንግግሯ አገልጋይ ዮናታን አክሊሉ አገልግሎት ከፍተኛ ጥላቻ እንዳላት እያሳየች ያለች ሲሆን ነገር ግን እውነት ደግሞ ላትካድ እንዲህ በመታየት መልኩ ከአጋንንት እስራት በእርሱ አገልግሎት ነፃ ወጥታለች። ነገር ግን በዚህ ሁሉ ክስና ወጀብ ውስጥ አገልጋይ ዮናታን አክሊሉ ግን የ2016ን የመልካም ወጣት ስልጠና አጠናክሮ በመቀጠል ላይና እያስተማረ እንደሚገኝ መረጃው ደርሶናል። በሌላ መረጃ እስከምንገናኝ እስከዚያው ሰላም። እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ የሚታወቅ ነው። ይሁን እንጂ ቤተክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪነት መፈጸሙ አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻው ውሳኔ እስከሚሰጥ ድረስም የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። እኔ ፍቅር እዛ ጋር ያለው ሰው በጣም እያየኝ ነው። አይገርምሽም? በጣም እኔ ራሱ እያየሁት ነበር። ታውቂያለሽ? ካንቺ ይምጣ ብዬ ነው። ምን ፈልጎ ነው? ታዩን ያናግረዋል። እዚህ ጠብቂ ብራዘር። እዛ ጋር ችኳት ሾፍሻለች ትንሽ ደብሯትና አስቀይሞ ምናምን ብላይ ነው። እሺ ለፊንሽ ክርስቶስም ዝቅ ብሎ የለ ብራዘር ቃሁን ለፊንሽ አባ ምንድን ነው የምትለው አንተ ንፍጣም አቺ ፈራነ እንዴ ከችጎኝ አራስሉ እንዴ? እሺ አሁን አንተ አንድ ጥያቄ ጠይቀህ ከገንዘብና ከእውቀት ካለ ገንዘብን ታገኛለህ። ምን ይበልጣል ከእውቀትና ከገንዘብ? እውቀት ካለ ገንዘብን ታገኛለህ። አረ እውቀት አይበልጥም ማሚሬ። አረ እውቀት አንተም ያውልክ እንደ ሴቶቹም ጋር እንዴት እውቀት ይበልጣል እንጂ ከገንዘብ? ከገንዘብ እውቀት ይበልጣል ትላለህ? አይበልጥም። እውቀት ይበልጣል ገንዘብ ይበልጣል? ገንዘብ ምን